እርግዝና ብዙ ጊዜ ከማቅለሽለሽና ከማስመለስ ጋር ይገናኛል ወይም ይያያዛል። ነገር ግን ለአንዳንድ እናቶች ሁኔታ ከአቅም በላይ ሊሆን ይችላል። ዛሬ የምንነጋገረው ስለ ሃይፐርሜሲስ ግራቪዳረም ወይም ደግሞ በእርግዝና ጊዜ የሚከሰት ከፍተኛ ማቅለሽለሽና ማስመለስ ይሆናል ማለት ነው። ይህ ህመም ምንድን ነው? ለምን ይከሰታል? እና በምን አይነት የህክምና መንገዶች መታከም ይችላል የሚለውን የምናይ ይሆናል። ቪዲዮውን እስከ መጨረሻ ድረስ ብትከታተሉ ስለ እነዚህ ነገሮች በደንብ ታውቃላችሁ ማለት ነው። በቅድሚያ ሃይፐርሜሲስ ግራቪዳረም ወይም ደግሞ እርግዝና ጊዜ የሚከሰት ከፍተኛ ማቅለሽለሽ ማስታወቅ ምንድን ነው የሚለውን እናያለን። ሃይፐርሜሲስ ግራቪዳረም ምንድን ነው? ይህ ህመም ከተለመደ የእርግዝና ማቅለሽለሽ ወይም ደግሞ ሞርኒንግ ሲክነስ ከምንለው እጅጉ ይለያል። የሚከተሉት ምልክቶች ሲታዩ ሃይፐርሜሲስ ግራቪዳረም ይባላል። አንደኛ፣ ማስመለሱ የማይቆምና በጣም ከባድ ሲሆን። ሁለተኛ፣ ምግብም ሆነ ፈሳሽ በሆድ ውስጥ የማይቆይ ከሆነ። ሶስተኛ፣ የሰውነት ክብደት መቀነስ። አራተኛ፣ ፈሳሽ በሰውነት ውስጥ ማነስ ወይም ደግሞ ዲሃይድሬሽን የምንለው ማለት ነው። ይህ ህመም ለምን አሳሳቢ ይሆናል? ይህ ህመም ምቾት ከመንሳት አልፎ ካልታከመ በእናትየውና በእርግዝናው ላይ ጉዳት ሊያደርስ ይችላል። ለምሳሌ ከፍተኛ የሰውነት ፈሳሽ ማነስ ወይም ደግሞ በሰውነት ውስጥ የኒውትረንት ወይም ደግሞ የማዕድናት መዛባት፣ የቫይታሚን እጥረትና ከፍተኛ የስነ ልቦና ጫና ሊያስከትል ይችላል። በቀጣይ መንስኤውን እናያለን። መንስኤው ምንድን ነው? ትክክለኛ መንስኤው በውል ባይታወቅም ከእርግዝና ሆርሞኖች መለዋወጥ ጋር በቀጥታ የተያያዘ እንደሆነ ጥናቶች ያሳያሉ። የሚከተሉት ሁኔታዎች ካሉ ደግሞ ተጋላጭነትን ይጨምራል። ለምሳሌ እርግዝና የመጀመሪያ እርግዝና ሲሆን፣ መንታ እርግዝና ወይም ደግሞ ከዛ በላይ ሲሆን፣ የፅንስ አፈጣጠር ችግር ሲኖር፣ ከዚህ ቀደም በነበረው እርግዝና ላይ ተመሳሳይ አይነት ችግር ከነበረ፣ በቤተሰብ ውስጥ መሰል ታሪክ ካለ ማለትም ከቤተሰብ ውስጥ ወይም እናት ልትሆን ትችላለች እንደዚህ አይነት ማስመለስ ወይም ማስታወክ ካላት የመከሰት እድል ይኖራል ማለት ነው። እነዚህ ካሉ የመከሰት እድሉን ይጨምራል። ችላ ሊባሉ የማይገቡ ምልክቶች። የሚከተሉትን ምልክቶች ካሉ በአስቸኳይ ወደ ጤና ተቋም መሄድ አስፈላጊ ነው። በቀን ውስጥ በተደጋጋሚ ማስመለስ ወይም ደግሞ ማስታወክ ካለ፣ ማንኛውም አይነት ምግብ ሆነ ፈሳሽ መውሰድ ካልቻሉ፣ ራስን ማዞር ወይም ደግሞ ራስን መሳት ካለ፣ የሽንት መጠን መቀነስ ወይም ደግሞ ቀለሙ መጥቆር ካለ፣ የሰውነት ክብደት መቀነስ፣ እነዚህ ችግሮች ካሉ በአስቸኳይ ወደ ጤና ተቋም በመሄድ ሕክምና ማግኘት ያስፈልጋል። የሕክምና መንገዶች። ይህ ህመም ሊታከም የሚችል ነው። ስለዚህ የህክምና አገልግሎት በቶሎ ማግኘት አስፈላጊ። ህክምና የሚከተሉትን ሊያካትት ይችላል። በደም ስር የሚሰጥ ፈሳሽ ወይም ደግሞ ግሉኮዝ የምንለው ማለት ነው። በእርግዝና ወቅት ደህንነታቸው የተጠበቁ የማቅለሽለሽና የማስታወክ መድኃኒቶች፣ አንዳንድ ጊዜ የጨጓራ መድኃኒትም አብሮ ሊሰጥ ይችላል። ከዛ በተጨማሪ የቫይታሚን ድጋፍ፣ የተለያዩ ቫይታሚኖችን እናቲቱ እንድታገኝ ይደረጋል። በባለሙያ የሚሰጥ የአመጋገብ ድጋፍ ወይም ምክር አገልግሎት ይሰጣታል ማለት ነው። ስለዚህ ምክር ማወቅ ከፈለጋችሁ በቀጣይ ቪዲዮ እንድሰራ ኮሜንት ላይ ያሳውቁ። ህክምናው በየጤና ተቋሙ ይገኛል። በቀጣይ በቤት ውስጥ የሚደረጉ ጥንቃቄዎችን እናያለን። ምልክቶቹ እየተሻሻሉ ሲመጡ እነዚህን ይሞክሩ። ፈሳሽ በትንሹ በተደጋጋሚ መጠጣት፣ አነስተኛ መጠን ያላቸው ምግቦች በተደጋጋሚ መመገብ፣ ጠንካራ ሽታ ያላቸው ነገሮች ማስወገድ። ለምሳሌ ሽቶ ሊሆን ይችላል፣ ዲዮድራንት ሊሆን ይችላል፣ እነዚህ ጭስ፣ ዕጣን ምናምን ሊሆን ይችላል። ከቤት ውስጥ ማስወገድ ያስፈልጋል። በቂ እረፍት ማድረግ፣ በቀን ቢያንስ 2 ጊዜ የዝንጅብል ሻይ መጠጣት ይመከራል። እንደ ኩኪስ ያሉ ደረቅ ምግቦች መሞከር። ጥራጥሬ፣ ቆሎ፣ በተለይ ለውዝ ያለው ቆሎ ጥሩ ነው። ምግብ በጣም ቀዝቃዛ ወይም ደግሞ ትኩሱን አይመገቡ። ለብ ያለ ቢሆን ይመረጣል። ሆድ ባዶ እንዳይሆን ትንሽ ቶሎ መመገብ አስፈላጊ ነው። ከባድ የእርግዝና ማቅለሽለሽና ማስታወክ ትክክለኛ የህክምና እርዳታ የሚፈልግ ህመም ነው። በአግባቡ ከታከመ አብዛኞቹ እናቶች አገግመው ጤናማ ልጅ ይወልዳሉ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለሌሎች አጋሩ። ኮሜንት ላይ አስተያየት ወይም ሌላ ነገር እንድሰራ የምትፈልጉትን ጻፉልኝ። ስለተከታተሉኝ አመሰግናለሁ። ጤና ይስጥልኝ።